አስቴር የመጀመሪያው ባለቀለም ፊልም። የመጀመሪያው በኢትዮጵያን ብቻ የተሰራው ባለቀለም ፊልም አስቴር በ1979 ዓ.ም ስራው ተጀምሮ በ1984 ለእይታ የበቃ ነው። በፊልሙ ላይ የተወኑት ተዋናያን አብዛኛው ማለት ይቻላል በቲያትር የታወቁ የመድረክ ተዋናያን ነበሩ። ተፈሪ ዓለሙ፣ ጀማነሽ ሰለሞን፣ ጥላሁን ጉግሳ፣ ኤልሳቤት መላኩ፣ በላይነሽ አመዴ፣ ፍቃዱ ተክለማርያም፣ አብራር አብዶ እና ሌሎችም ተሳትፎበታል። ሜካፕ እና ጸጉሩን ማሳመር እንኳን የሰራችው አልማዝ ኃይሌ ነበረች። ተፈሪ ዓለሙ ስለዛን ጊዜ ሲናገር በዛን ዘመን ማንም ሰው ፊልም መስራት አይፈልግም ነበር። አሁን በመንገድ ሲያልፍ አንድ ሰው አስቁማችሁ ፊልም ትሰራለህ ብትሉት እሺ ይላችኋል። ማስታወቂያ ብታወጡ ተዋናያን ተሰልፈው ይመጣውላችኋል። እኛ ደግሞ ቲያትረኞች ነን፣ ትወና ስራችን ነበር። ለአስቴር ፊልም ምልመላ ይሄኔ ሙሉ አዳራሽ የቲያትር ባለሙያ ሞልቶ ነበር። የሲኒማ ፎቶግራፈሩ አበበ ቀጸላ ከተናገረው ደግሞ በጥቂቱ አንዱ ተዋናይ ያልሆነ ተመልምሎ 47 ጊዜ እየደጋገመ ሲቀረጽ ቃለ ተውኔት እየተሳሳተ ደከመን። በስተመጨረሻ ተፈሪን ቅበረን የሚችል ተዋናይ ያምጣልን አልነው። ፍቃዱ ተክለማርያምን አመጣልን። 2 ብቻ ተቀረጸ፣ ተገላገልን። አንድ ሌላ ታሪክ ደግሞ ከተፈሪ ዓለሙ። አስቴር ፊልምን ስንሰራ ሀገር ፍቅር ሰራተኛ ነበርኩ። የፊልሙ ድል ሲመጣ ከመደሰቴ የተነሳ በእንግሊዘኛ ፊልም ተሰርቶ ወደ ውጪ የሚሄድ ቲያትር ላይ አልሰራም ብዬ እድሉን አሳልፌያለሁ። በፊልሙና በቲያትሩ ኃላፊዎች መካከል ደግሞ መጓተት የነበረ ይመስለኛል። ፊልሙ ሊጀምር ሲል ቲያትር ይዘህ ከክፍለ ሀገር ትወጣለህ ተብዬ ታዘዝኩ። በቃ ከሀገር ፍቅር እለቃለሁ ብዬ ወሰንኩ። በመሃሉ ሻለቃ ግርማ ይልማ መጡና አዩኝ። አንተ እዚህ ትሰራለህ እንዴ ሲሉ ጠየቁኝ። ከሀገር ፍቅር ልለቅ እንደሆነ ነገርኳቸው። አስፈቀዱልኝ። ፊልሙን ሰራሁት። ፊልሙን ደጋግማችሁ ብታዩት አትሰለችሁም። ወዛም የቲያትር ሰዎች በወዛም ከተማ ወዝ ያለው ነገር ሲሰሩ ማየት ማን ይጠላል? ወጣትነታቸው፣ ሳቂታነታቸው፣ አስተያየታቸው፣ ዳንሳቸው በተለይ የኤልሲ ሲያምር፣ ቲያትር ራሱ በዛ ዘመን ሲያምር ደግሞ ባለውለታ ነው ለፊልማችን። ከመዓዛ ወርቁ